እግዚአብሔር ውበቷን ወዶላታል። አንተ ልጠላት ትችላለህ፣ ልትንቅ ትችላለህ፣ ልታዋርዳት ትችላለህ፣ ልትነቅፋት ትችላለህ፣ ኃጢአት አለባት ብለህ ልትናገር ትችላለህ። የሚታየው አካል የሚንቀሳቀሰው በማይታየው የሚታየው አካል የሚንቀሳቀሰው በማይታየው ነው። የማለት የሚታይ ስጋ በማትታይ ነፍስ ነው እንቅስቃሴው በመሆኑ ንግግሩ ማየቱም በራሱ የሞተ ሰው የማየው ነፍስ ላይ መጽሐፍ ቅዱስ መቼ ነው እንደዚህ ተጠርዞ የመጣው? በሊቃውንት ነው። በነገራችን ላይ ይውላችሁ አሁን ይሄ ምን አለ መሰላችሁ ጴንጤ ከየት እንደመጣ እንኳን አያውቅም። ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ ሰውነቴ እግዚአብሔርን ታመሰግነዋለች፣ ሰውነቴ እግዚአብሔርን ታከብረዋለች። ማርያም ታማልዳለች። እኔ አማልድ የለ እንዴ? አዛኝ እኔ እኮ አማልዳለሁ። ምን ማለት ይመስላችኋል? እናንተ ታማልዳላችሁ እኮ። ማንኛውም ክርስቲያን ያማልዳል አያማልድም? ማንኛውም ክርስቲያን ያማልዳል። እግዚአብሔር ማረው። ማንኛውም ተመልከቱ፣ በእምነት የሚደረግ ጸሎት ምን ያደርጋል? ኃይል ያደርጋል ብሎ ተጽፏል በመጽሐፍ ቅዱስ። ኃይል ያደርጋል። አንዱ ለባልንጀራው ይጸልይ ተብሎ ለሚያሳድዷችሁ ምን በሉ ነው ያለ ጌታ። ስለዚህ ምዕመናን ሁሉ ጸልዩላቸው ማለት ያማልዳሉ ማለት እና ለእኛ የተሰጠንን ደግሞ ለማርያም ሊከለክልባት ነው ጭራሽ ለእናቱ። እና እንደው ልንገራችሁ እውነቴን ነው። ሌላውን ሁሉ ተውትና እግዚአብሔርን መውለድን የሚያህል ታምር በሰማይም በምድርም የለም። ለእኔ ታምረ ማርያም የሚያበቃልኝ እዚህ ላይ ነው። ከዚያ በኋላ ገጽ 150 ገጽ 900 ብታመጣ እኔ ጭንቅም አይለኝም። እኔ እመቤታችን ግርም የሚለኝ ያለ ዘር መጽነስ አንድ፣ እንደገና ደግሞ የድንግልና አናቅጾቿ ሳይሻሩ ደግሞ አምላክ ገብቷ በሷ ማኅፀን አደረ ሁለት፣ ከዛ ደግሞ የጸነሰችው ደግሞ አምላክ ነው ሶስት፣ ከዛ ደግሞ ስትወልድ ደግሞ ድንግልናው አልተለወጠም አራት፣ ከወለደች በኋላ ደግሞ ድንግልናዋ እንደታተመ ይኖራል አምስት። እንደዚህ በላይ ምን ታምር ያስፈልገኛል? ይህን መቁረጥ መቀጠል፣ ሰይጣን ማውጣት፣ እንደዚህ ያለው በማርያም ስም ይሄ የቀላል። እኔ የማርያምን ስም እግዚአብሔርን ሲሸከም ነው የማውቀው። ሌላው ሸክም ቀላል ነው። ታምረ ማርያም ይሏችኋል። ይሄ ነው እግዚአብሔርን መውለደው። ሰውነቴ እግዚአብሔርን ታመሰግነዋለች፣ ሰውነቴ እግዚአብሔርን ታከብረዋለች። ወትታሰይ መንፈሴ በአምላኬ ወመድኃኔ፣ ልቡናዬም በፈጣሪ በእግዚአብሔር ደስ ይላታል ብላ ጸሎቷን ባኮቴት እግዚአብሔር ነው የጀመረች። እግዚአብሔርን ሳያመሰግን የእግዚአብሔርን ስም ሳይጠራ ጸሎት የሚጸልይ ማህሌት የሚቆም ቅዳሴ የሚቀድስ ስጋውን ደሙን የሚቀበል የሚያቀብል የለም። ቅድሚያ ከሁሉ የሚቀድመው አኮቴት እግዚአብሔር ነው። እናታችን ቅድስት ድንግል ማርያም በአይነከርም በተባለው ቦታ ላይ ከቅድስት ኤልሳቤጥ ጋራ ሲነጋገሩ አኮቴት እግዚአብሔርን መነሻ አደረገችው። የሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ተጽፏል። ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር። ይሄ ነው እርሱ። ማርያምም አለች ሰውነቴ እግዚአብሔርን ታከብረዋለች አለች አለ። ትሕትናዋ ነው ይሄ። አንዳንዶቹ ሳይገባቸው እግዚአብሔርን ትተው እመቤታችን አምላክ አድርገው ያመሰግናሉ ይላሉ። አይደለም። እንኳን እኛ አምላክ ልንላት እሷ ለፈጣሪዋ ምስጋና አቅርባለች። የትሕትና እናት ናት። ከዚህ ላይ ጥያቄ አለኝ። እመቤታችን በትሕትና እጠይቃታለሁ። ድንግል ማርያም ሆይ ተአብዮ ነፍሴ ለእግዚአብሔር፣ ሰውነቴ እግዚአብሔርን ታከብረዋለች ያልሽ ከምን ተነስተሽ ነው? ምክንያቱ ምንድን ነው ብለን ጠይቃት መልሷ እስመሬ ሕማማ ላመቱ ትልና
የዛሬውን በዓል ሰብክልናለች። ያመሰገንኩበት ምክንያት እስመሬ ሕማማ ለዓመቱ የእናታችን የሔዋንን መከራዋን ሐዘን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ሀገር ተውላጡ ነው። ለኢትዮጵያ ማለት ነው። ምንድናት? ነፍሷ ናት። እንዴት? እስኪ ነፍስነቷን ያው አይታይም። አሁን አንድ ሰው አለ አናየው ውስጡን ነው የምናየው። የሚታየው አካል የሚንቀሳቀሰው በማይታየው የሚታየው አካል የሚንቀሳቀሰው በማይታየው ነው። የማለት የሚታይ ስጋ በማትታይ ነፍስ ነው እንቅስቃሴው በመሆኑ ንግግሩ ማየቱም በራሱ የሞተ ሰው የማየው ነፍስ ላይ የማይሄዱም በተመሳሳይ። መጽሐፍ ቅዱስ መቼ ነው እንደዚህ ተጠርዞ የመጣው? በሊቃውንት ነው። በነገራችን ላይ ይውላችሁ አሁን ይሄ ምን አለ መሰላችሁ፣ ጴንጤ ከየት እንደመጣ እንኳን አያውቅም። ስለማያውቅ መጽሐፍ ቅዱስ ብቻ እያለ ይፎክራል እንጂ ይሄ ራሱ በትውፊት ነው የመጣው። ይሄንን ያመጣውን ትውፊትን ንቆ ይሄንን በትውፊት የመጣውን ተቀብሎ ያናንቃል። ቤተክርስቲያን ናት እንጂ መጽሐፍ ቅዱስን ያስገኘች፣ ቤተክርስቲያንን ያስገኘ መጽሐፍ ቅዱስ የለም። ይሄን መጽሐፍ ቅዱስ ቤተክርስቲያን ናት የሰጠች እና በቤተክርስቲያን ላይ የተገኘውን ነገር የቤተክርስቲያን መተቻ ሊሆን በፍጹም አይችልም ማለት። እግዚአብሔር ውበቷን ወዶላታል። አንተ ልጠላ ትችላለህ፣ ልትንቅ ትችላለህ፣ ልታዋርዳት ትችላለህ፣ ልትነቅፋት ትችላለህ። ኃጢአት አለባት ብለህ ልትናገር ትችላለህ? አትችልም። ምክንያቱም ንጉሥ ውበቷን ወዷላ። የንጉሥ እናት ናት ውበቷን የወደደላት እግዚአብሔር ያደረባት። ከሷ ውጭ ሌላ ሴት ልታመጡ ትችላላችሁ? አለችም ካላችሁ ትዋረዳላችሁ ራሳችሁ። ያችም እናት ብዬ ጠይቃችኋለሁ። ሌሎች ሴቶች አይመርጥም ነበር? የለም። ውበትሽን ወዷል ማለት ንጽህናሽን፣ መመረጥሽን፣ ትህትናሽን፣ ፍቅርሽን ወዷልና። ማን? ንጉሥ። እሱም ማን ነው? ንጉሠ ሰማይ ወምድር እግዚአብሔር። ለአንተ ይባስ እንጂ እሷስ ውበት አላት። አየህ፣ ውርደቱ ላንተ ነው፣ ሐሳሩ ላንተ ነው፣ መከራው ላንተ ነው፣ ገሃነሙ ላንተ ነው። ንጉሥ ውበቷን ወዷላ። አንተ አለባት ብትል እንኳን ሊኖርባት አይችልም። ምክንያቱም ነቢያት አስቀድሞ እኮ አዩ። ከዳዊት በላይ የትንቢት መነጽር፣ ከዳዊት በላይ ዕውቀት በመንፈስ ቅዱስ የተቃኘ እንደ ልቤ ብሎ ጠራው እግዚአብሔር። እግዚአብሔር እንደ ልቤ ብሎ ከጠራው ከነቢይ በላይ አይደለንም እኛ። ነቢያት የተናገሩት እናምናለን። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የተባልነኛ። ይሄ ነው መታነጽ ማለት። የነቢያትን ትምህርት ሳናሸራረፍ እንቀበላለን። የነቢያትን ትንቢት ሳናሸራረፍ እንወስዳለን። ይሄ ነው መድኃኒት ማለት። ንጉሥ ምንሽን ወዷል አለ? እስኪ ድገሙት፣ እስኪ በሉት። የማንን ውበት? ታዲያ እግዚአብሔር ውበቷን የወደደላት ወይም ሌላ ሴት አምጧ? አለበለዚያ የንጉሱ እናት ናት። ምክንያት ልትፈጥሩ አትችሉም። ስለዚህ ይሄ ትንቢት መፈጸም አለበት። አለበለዚያም ነብዩ ዋሽቷልን? ነብዩ ዋሽቷል ካላችሁ ደግሞ መንፈስ ቅዱስ በነብዩ አድሮ እየዋሸ ነው እያላችሁኝ ነው። ሎቱ ስብሐት። በእግዚአብሔር ዘንድ ውሸት የለበትም። ነቢያት ተናግረዋል፣ እነሆ ተፈጽሟል። ንጉሥ ውበቷን የወደደላት መጥቶ በማህፀኗ 9 ወር ከ5 ቀን የከተመባት ድንግል ማርያም ናት። አየህ፣ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም የዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳኒ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበረ ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዛ የተለየ ምንም አይነት ሐሳብ፣ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሁን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል።
ሰይጣን እኮ ተንኮለኛ ነው። ለምሳሌ ቀስተ ደመና ቅዱስ ምልክት ነው ወይስ መጥፎ ምልክት? ኧረ ንገሩኝ። ቅዱስ ምልክት ነው አይደል? ግን ሰይጣን ክፉ ነው። ቀስተ ደመና ቅዱስ ምልክት እንደሆነ ስለሚያውቅ እኛን ለማስጣል ሰዶማውያኑ ምልክታቸውን ምን አደረጉ? ንገረኝ እንጂ። ቀስተ ደመና ሲያደርጉ አሁን ቀስተ ደመና መያዝ ማፈር ተጀመረ ማለት ነው። ዛሬ ኢየሱስ የሚለውን ስም እንዳንጠራ ሌሎች ኢየሱስ ኢየሱስ ሲሉ ዛሬ አፍረን ዝማል። ኢየሱስ በሉ እስቲ፣ ድገሙት፣ ድገሙት። ክብር ምስጋና ለስሙ። ይሄ ነው። የትም ዓለም ብትዞር ከራስ ፀጉሩ እስከ እግር ጥፍሩ ምስጋና የሰራችለት ቤተ ክርስቲያን ናት። ለስርተ ርእስከ ለራስ ፀጉር፣ ለዓይኖች፣ ለጆሮ፣ ለጣት፣ ለእግር ብላ ቤተ ክርስቲያን መልክ ሰርታ በልደት ዕለት እየቆመች በበዓላት ሁሉ እየቆመች ኢየሱስ ንጉሷን ኢየሱስ መሲዋን ቤተ ክርስቲያን ታከብራለች። ክብር ለዚህ ቤተ ክርስቲያን። ይወዳደራት የለም፣ ይወዳደራት የለም። በመጨረሻም በ5 ደቂቃ ስጠቀልለው ኢየሱስ ክርስቶስ እናንተ ውስጥ እንዳለ ታውቃላችሁ? እሺ አንድ ምስጢር ልንገራችሁና እንደው እንድትፈሩ ራሳችሁ እንድታከብሩ ነው መነግራችሁ። ቅዱስ ጳውሎስ በጣም ደጋግሞ ተናግሯል፣ ግን ያስተዋለው ሰው ጥቂት ነው። ሁሉ በእርሱ በሉ እስቲ ተጋጥሟል። በማን አምሳል ተፈጠረን? በእግዚአብሔር አምሳል ተፈጥረናል። ስለዚህ ኮድ ነን። በጣም ብዙ ምስጢር አለ። ከምስጢሩ ውስጥ ጥቂቱን ልንገራችሁና ወደ በለጠ መደነቅ ውስጥ እንድትገቡ ፈልጋለሁ። ኢየሱስ ክርስቶስ የት ነው የተሰቀለው? ቀራንዮ የራስ ቅል ይላታል፣ ጎልጎታ የራስ ቅል ይላታል። የራስ ቅልና ያዙ። በስንት ዓመቱ ኢየሱስ ክርስቶስ ተሰቀለ? ንጉሳችን በ33 ዓመቱ። አስተውል። ይሄን ምስጢር በእያንዳንዱ ሰው ላይ ጽፎታል። የእያንዳንዱ ሰው አከርካሪ አጥንት የሰማችሁ ነው ሲወለድ፣ እኔም አንተም አንቺም ሁላችንም ከዚህ ጀምሮ ራስ ቅላችን እዚህ ጋር እስኪደርስ ድረስ አጥንታችን ስንት ነው? 33 ነው። ደስ ይበላችሁ። እድሜው ነው። ይሄ በሳይንስ ሁሉ ፕሩፍ የሆነ ነው የምነግርህ፣ ዝም ብዬ አይደለም። 33 አጥንት ሰጥቶናል። በኋላ ምን አለ? ራስ ቅል አለ። አያችሁ፣ ቀራንዮ ላይ ብቻ አይደለም የተሰቀለው፣ ሁሌ ርዕሰ ልቡናችን ላይ ክርስቶስ ተሰቅሏል። ደስ ይበላችሁ ሲላል ቅዱስ ጳውሎስ እንደተናገረ ሌላ ጭንቅላት ውስጥ ያስቀመጠውን ምስጢር ልንገራችሁ። እንግዲህ ጭንቅላት ተከፍቶ ብታዩ የጭንቅላት ስፔሻሊስቶች ታውቃላችሁ። ልክ ይሄ ራስ ቅል ሲከፈት ቅዱስ ጳውሎስ እሱ ራሳችን እኛ ሕዋሳቱ ነን በማለት እንደተናገረ የሕይወት ዛፍ የሚባል ነጭ ጥልፍልፍልፍልፍልፍ ያላል እዚህ ውስጥ። እየሰማችሁ? ይሄ እውነት ነው የምነግራችሁ። በሳይንሱ ምን እንለዋለን? ትሪ ኦፍ ላይፍ የሕይወት ዛፍ ይባላል። አይገርምም? የሳይንሱ ማህበረሰብ አርቨርቢቲ ወይም ትሪ ኦፍ ላይፍ ቅጥልጥልጥል ያለ ነጭ ነው እዚህ ጋር ያለው። ተመልከቱ። ዕፀ ሕይወት ምንድን ነው ንገሩኝ እስቲ። ዕፀ ሕይወት ምንድን ነው? ኧረ ንገሩኝ። የሕይወት ዛፍ የተባለ ማን ነው? ዕፀ ሕይወት ብሂል ዕፀ ስርየት መስቀል። መስቀሉን አትሞብናል። ደስ ይበላችሁ።